ሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሞላሁላችሁ አለ። ወረዲቱ ለኩሙል ኢስላም ዲና ከሃይማኖትም እስልምናን ለእናንተ መረጥኩላችሁ አለ። አላህ ነው ከሰባት ሰማያት በላይ ከአርሹ በላይ ሆኖ ለኛ እስልምናን የመረጠልን እንጂ ማንም ሰው ለኛ እስልምናን አልመረጠልንም። አልሐምዱሊላህ። ስለዚህ ይሄ በጣም ልዩ የሚያደርገው ነገር ነው። እስልምና በጣም ዩኒክ የሚሆንበት ነገር አይሁድ ላይ በተሄጀ ሂዱ አይሁዳውያን ሁኑ ብሎ እግዚአብሔር የተናገረበት የለም። ምክንያቱም ኢብራሂም አይሁዳዊ አልነበረም። ለምን ከተባለ አይሁድ የሚባለው ራሱ የመጣው የኢብራሂም የልጅ ልጅ ልጅ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12 ነገዶችን ወለደ። ከ12ቱ አንዱ ይሁድ ይባላል። በሱ ስም ነው። የዛ ጊዜም አይታወቅም። የዛ ጊዜም ሙስሊም ነበሩና ይሁዲ ባያቸው ሁሉም ልክ በዛ ዘር ውስጥ መጡና መጨረሻ ላይ ኢሳ አለይሂ ሰላምን ወይ ደግሞ ኢየሱስን ከድንግልና የተወለደ ልጅ ነው ብለው ሲሉት ኖ እኛ አንቀበለውም እሱ ዲቃላ ነው ብለው ያለ አርግማን በእነሱ ላይ ይሁንና እንደዛ ያሉ ሰዎች ማለት ነው። በጣም ከባድ ነው ወላሂ። ዲቃላ ነው ማለት በጣም ከባድ ነው። የአላህን ነብይ ዲቃላ ማለት ከዛ ነብይን ለመግደል መጣር ያቺ ጥብቅ የሆነችን ሴት መርየም አለይሃ ሰላም በጣም ክብርት የሆነች አላህ ያከበራት በስሟ ሱራን የሰየመላት ብቸኛ ሴት ነች። ተግባባን እና እሷን ምን አሏት? ከወንድ ጋር ዝሙት ሰርተሽ ነው ልጁን ያመጣሽው ብለው ወረፏት ማለት ነው። የዛን ጊዜ አላህ ልጁ እንዲናገር አድርጎ አዋረዳቸው። ሰዋን በአጭሩ የዚያን ጊዜ እኛ አይሁዳውያን ነን ብለው ተገነጠሉ። ለመጀመሪያ ጊዜ አይሁድ የሚባለው ሃይማኖት የመጣው ራሱ በዛ እንጂ ከኢብራሂም እስከ ሙሳ ድረስ እስከ ኢሳ ድረስ አይታወቅም ነበር አይሁድ የሚባል ሃይማኖት። ተግባባን። ስለዚህ ኢብራሂም ማያቆም ኖህ ያቀው ኖህ የት ያቀዋል? ኖህ እሱን ሲያመልኩ የነበረው አንድ አምላክ ነው። ቀጠለ ክርስትና አይታወቅም። ክርስትና የሚባል እምነት የለም። ኢየሱስ አልሰበከው፣ ሙሴ አልሰበከው፣ ኖህ አልሰበከው፣ ኢብራሂም አልሰበከው፣ ማንም የሰበከው የለም። ቀጠለና ልክ ኢሳ አለይሂ ሰላም ወደ ሰማይ አላህ ካነሳው በኋላ ሰዎች ተነስተው አንጾኪያ ላይ እርስ በርስ ስም ተወጣጡ። እነዚህ ክርስቲያኖች ብለው አወጡላቸው ማለት ነው። እዛ በኋላ የክርስትና እምነት ተብሎ ሰው ነው ያወጣው። ሁለቱንም ሰዎች ናቸው ያወጡላቸው። አያችሁ። እስልምና ግን እንደዛ አይደለም። ለዛ ነው አላህ ቁርአን ላይ ما كان إبراهيم يهوديا ولا نصرانيا سبحان الله من على الله إبراهيم يهوداوي النبرم ولا نصرانيا كريستيان النبرم من نبرت هذا ولكن كان حنيفا مسلما ودكت تنياو غودانا يتزنبله مسلم نبرن يالو مسلم ሆኖ ካጋሪዎች አልነበረም وما كان من المشركين ካጋሪዎችም አልነበረም። ታዲያ እንግዲህ ኢብራሂም አለይሂ ሰላም ሙስሊም ከነበረ ሙስሊም ማለት ምንድነው ብለን ስንል ለአንዱ አምላክ እጅ የሰጠ ማለት ነው። በቃ ለሱ ብቻ ከሱ ጋር ሌላ የሚመለክ አምላክ የለም ብሎ መመስከር ነው። ተግባባ። በቃ ያ ነው። ከዛ በወቅቱ ያሉ ነቢያቶችን መቀበል ነው። በዛ ዘመን በኢብራሂም ዘመን ያለ ሰው ሸሃደተይን ይዞ ሲገባ እንዴት ነው የሚገባው? ከአላህ ውጪ ሌላ የሚመለክ አምላክ የለም ኢብራሂም የአላህ መልእክተኛ ነው ብሎ ካለ ሙስሊም ነው ማለት ነው ያ ሰውዬ። በቃ ሌላ ዝባዝንከ የለውም። እስልምና ይሄ ነው። በቃ አንድ አምላክን ተገዛ። ይሄ ታቦት ምናምን አትበል። በቃ እዛ ሄደ እንትኖች መላእክትን አታምልክ፣ መላእክት አትጣራ፣ ሰዎችን አታምልክ፣ ማርያምን አትጥራ፣ የሞቱ ሰዎችን አታንሳ፣ ሼኽና ሁሴን በል፣ ሙስሊሞችንም በል፣ ነብዩ መሐመድንም እንዳትል፣ ማንንም እንዳትጠራ፣ አጋንንት እንዳትጠራ፣ መላእክት አትጥራ፣ ሰው አትጥራ፣ ድንጋይ አትጥራ፣ ዛፍ አትጥራ፣ ለዛፍ ሄዳ አትቀባ ቅቤ እንደዚህ በቃ አንድ አምላክን በብቸኝነት ተገዙ። ለዛ ነብዩ ምንድነው ያሉት መልእክታቸው? ቁሉ ላ ኢላሃ ኢላላህ ቱፍሊሑ በሉ ከአላህ በቀር በእውነት የሚመለክ አምላክ የለም ነፃ ትወጣላችሁ። ይሄ ነበር የሰበኩት ነቢያት። ከዚህ ውጪ ሊሰበክም የሚገባው ይሄ ነው። በቃ ከዚህ ውጪ ያለው ነገር እንዳለ ዝባዝንኪ ነው። ከዚህ ውጪ ያለ በቃ ከዚህ ውጪ ሰብካለሁ ብሎ የሚያስብ ካለ በቃ ሌላ ምንም ጥቅም አልባ ነው።